ትምህርታቸውን በመንግስት የከፍተኛ ትምህርት ተቋማት የተከታተሉና የውጭ መጋራት ስምምነት የፈጸሙ ተጠቃሚዎች ትምህርታቸውን ካጠናቀቁ ከአንድ ዓመት እፎይታ ጊዜ በኋላ ክፍያቸውን መጀመር እንዳለባቸው የከፍተኛ ትምህርት ወጪ መጋራት ደንብ 154/2000 የሚደነግግ ሲሆን ክፍያው በአግባቡ ይሰበሰብ ዘንድ የውጭ መጋራት ተጠቃሚዎችና አሰሪዎች በተናጥል ግዴታ ተጥለውባቸዋል። ጤና ይስጥልን የቅርንጫፍ ጽሕፈት ቤታችን ግብር ከፋዮችና የቻናላችን ቤተሰቦች ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ የከፍተኛ ትምህርት ወጪ መጋራት ወይም ኮስት ሼሪንግ ላይ ትኩረቱን የሚያደርግ ሲሆን በቆይታችንም የወጪ መጋራት ድርሻና አከፋፈል፣ የወጪ መጋራት ተጠቃሚዎች ያሉባቸውን ግዴታዎች እንዲሁም የወጪ መጋራት ስምምነት የፈጸሙ ተጠቃሚዎችን ቀጥረው የሚያሰሩ አሰሪዎች ያሉባቸውን ግዴታዎች የምንመለከት ይሆናል። እንድትከታተሉን በአክብሮት ጋብዛለሁ። ተጠቃሚው ተቀጥሮ የሚሰራ ሲሆን ክፍያው በአሰሪው አማካኝነት በየወሩ ከደሞዙ 10% ያላነሰ እየተቀነሰ መከፈል ያለበት ሲሆን ሆኖም ይህ ተቀናሽ በማንኛውም ጊዜ ተጠቃሚው ከፍ ካላደረገው በስተቀር ከደሞዙ ላይ ተቀናሽ ሊሆን የሚችለው ከፍተኛው መጠን የደሞዙ 1/3 ይሆናል። ነገር ግን ተጠቃሚው ፍቃደኛ ከሆነ ከ1/3 በላይም ተፈጻሚ ሊደረግ የሚችል ይሆናል ማለት ነው። የወጪ መጋራት ተጠቃሚ የሆነ ሰው ያለበትን የወጪ መጋራት መጠን የሚያሳይ ሰነድ ለአሰሪው የመስጠትና አሰሪው ተገቢውን መጠን በየወሩ እየቀነሰ ለመንግስት እንዲያስገባ የማድረግ ግዴታ ይኖርበታል። ይህንንና ከላይ የተገለጹትን ግዴታዎች ያልተወጣ ማንኛውም ተጠቃሚ በገቢ ግብር አዋጅ መሰረት ተጠያቂ ይሆናል። በመጨረሻም የአሰሪዎችን ግዴታዎች ስንመለከት የከፍተኛ ትምህርት ወጪ መጋራት ደንብ ተግባራዊ ከተደረገበት ከ2000 ዓ.ም ጀምሮ የከፍተኛ ትምህርት የተከታተለን ሰው የሚቀጥር ማንኛውም አሰሪ የሚከተሉት ግዴታዎች እንዳሉበት እዚሁ ደንብ ላይ በግልጽ ተደንግጎ እናገኛለን። አንደኛ፣ ተቀጣሪው ከተማረበት ተቋም የተሰጠውን የሚፈለግበትን የክፍያ መጠን የሚገልጽ መረጃ እንዲያቀርብ የመጠየቅ፣ ይህም ብዙ ጊዜ የሚፈጸመው ማስታወቂያ በመለጠፍ ይሆናል። ሁለተኛ፣ የተቀጣሪዎችን ዝርዝር በ3 ወር ጊዜ ውስጥ ለገቢዎች ሚኒስቴር ማሳወቅ። ሶስተኛ፣ ከተቀጣሪው የወር ደሞዝ በየወሩ እየቀነሰ ለመንግስት መክፈል። አራተኛ፣ ተቀጣሪው ከላይ የተገለጸውን መረጃ ወይም ከዕዳው ነፃ መሆኑን የሚያሳይ ማስረጃ ካላቀረበ የተቀጣሪውን የወር ደሞዝ 1/3 በመያዝ ሁኔታውን የማሳወቅና ከገቢ መስሪያ ቤቱ በሚያገኘው መግለጫ መሰረት ከ3 ወር ባልበለጠ ጊዜ ውስጥ መፍትሄ መስጠት ይኖርበታል። አምስተኛ፣ ማንኛውም ተቀጣሪ ስራ በሚለቅበት ወቅት የወጪ መጋራት ክፍያ ስለመክፈሉ ወይም በአገልግሎት ስለመወጣቱ በመልቀቂያ ወረቀቱ ላይ የማረጋገጥ። ስድስተኛ፣ በአገልግሎት ግዴታቸውን እንዲወጡ ከተመደቡ በኋላ ግዴታቸውን ያልተወጡ ተጠቃሚዎች በወቅቱ ለሚመለከተው አካል የማሳወቅ ዋና ዋና ግዴታዎቹ ናቸው። ከላይ የተመለከቱትን ግዴታዎች ያልተወጣ ማንኛውም አሰሪ ሳይሰበሰብ በቀረው የክፍያ መጠን እና ባልተከፈለባቸው ወራት በገቢ ግብር አዋጅ መሰረት በኃላፊነት ተጠያቂ ይሆናል። ክቡራትና ክቡራን የቻናላችን ቤተሰቦች ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። ማንኛውም ታክስ ነክ የሆኑ ጥያቄዎች ካሏችሁ በኮሜንት ስር እንድታሰፍሩልን እየጠየቅኩኝ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን እንጠይቃለሁ። በሌላ ትምህርታዊ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ።